እንደምን አላችሁ? አሁን እንግዲህ ከመቅዲ ጋር ነኝ። የሚገርም ታውን ሃውስ አለ እዚህ ልናየው ነው የመጣ ነው። ከሁለት ወር በፊት መጥቼ ነበረ። አፓርትመንት አይቻቸው ነበረ። ታውን ሃውስ አላየሁም። እውነት ለመናገር በጣም የሚገርም ኢምፕሩቭመንት ነው ያለው። ሶላር ይሄ ላይት ተገጥመዋል፣ በፀሐይ የሚሰራ ቪላዎቹ ጽድት ብለዋል። በጣም ብዙ ሰው ሙቪን አድርገዋል። ታውን ሃውሱ ግን በደንብ ማየት ፈልጋለሁ። ከዛ ወደ ቪላ እንሄዳለን። ከዛ ደግሞ አፓርትመንቶቹን አይተን እንጨርሳለን ማለት ነው። ስለዚህ ቤት ውስጥ ነው ያለነው። በጣም ብዙ ሰዎች አምነው ወደው የሚገዙት ቦታ ነው። ቪላም አለ። ባለ አንድ ባለ ሶስት መኝታ በጣም ቆንጆ መኖሪያ ቤት አላቸው። ለመኖር ምቹ በሆነ ውስጥ ነው ያለነው። አዶኒ መጥቷል፣ እኔ መጥተናል። ሁለታችን ለአንድ ዓላማ ደግሞ ያገናኘን ለየት ያሉ አዲስ አፕዴት የሆኑ ቤቶች አሉ ብለውናል። አፓርትመንት ያንሰኛል፣ ቪላ ደግሞ ይበዛብኛል ለሚሉ ደንበኞች መሀል ላይ ያለ ነው። 190 ካሬ ስፋት ነው ያለው። በውስጡ 4 ቤድሩሞች እና 6 መታጠቢያ ቤቶች አሉት። 2 ሳሎን አለው፣ 2 ኪችን አለው። ጋይስ አሁን ታውን ሃውሱ አይተን ጨርሰናል። ወደ መቅዲ ቤት እንሄዳለን። ቪላ ነው የምወደው ብላናለች። ወደ ቪላ እንሄዳለን። እኔ ታውን ሃውሱ ወድጄዋለሁ። ቱ ቢ ኦነስት አነስ ያለ ደስ የሚል ነው።